አያቷ አሸብር አያቷ አልቅበት አያቷ አሸብር እውነት ለመናገር ዛሬ ለሩታ መልእክት አስተላልፈላት። እሱም እንግዲህ አይንሽ ወዲህ ወዳ እያለ ሰዎች አትወደውም አለ። ስለ ሰው ምን አገባ? ስለ ሰው ምን አገባ? ይመለከታል እንዴ? ሚስትህ እንጂ ሰው አለ አላለ ይመለከታል ወይ? ወይስ አይንሽ ወደዛ ወደዚህ እያለ ሄርሜላ ናት ለሩታ ነው። ለማንኛውም ሩታ ብትኖር ደግሞ ያምርብህ ነበረ። በዛ ላይ ደግሞ ፊልተርህን ወገግ አድርጋ እንደ ሴት ፊልተር አበዛ። እውነቴ ነው የምልህ እንደ ሴት ፊልተር አታብዛ። አቶ ያልቅበትና አሸብር ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ልኝ ደህና ናችሁ? ላይክ ሸር ሰብስክራይብ እያደረጋችሁ እስከምደርሳ ተከታተሉኝ። አቶ አብርሃም እንግዲህ እየዘፈነ መጥቷል። እውነት ለመናገር ተነስቶ ለመጨፈር ምንም የቀረው ነገር የለም መኪና ውስጥ ማለት ነው። እናንተ ጉዴን አላየውም፣ ጉዴን አላየውም። ምን አየሽ? ምንድን ነው ማለቴ? በአብርሃምና በሩታ ምንም አየ ችግር የለም። እሺ ምንድነው የወሬ ጥማት? የወሬ ጥማትማ ውድ ቤተሰቦቼ በውጭ ቤት ማን መታ ነበረ? ማታ ነው የመጣችው። ነገር ግን እኔ ያየሁኝ አሁን ነው። እሱ ምንድነው እኔ የደስታ ሚስት ነኝ ልጄ ነው ብላ ልጅቷ ህፃኗን ልጅ አውቃታለሁ። ጋይስ እንግዲህ የውሸታቸው ጥግ እዚህ ጋር ተመልከቱልኝ። እኔ ማስጠንቀቂያ ነው የምሰጣት። ለማን ነው? ለሩታ ነው ማስጠንቀቂያ የምትሰጣት። ወይኔ በላቸው፣ ወይኔ በላቸው፣ ወይኔ በላቸው። አሁን ነው መሸሽ ሆነን ለመናገር ማለት ነው። ውድ ቤተሰቦቼ እኔ እንዴት እንደዛ ቆይ ተዋት፣ ታወናጅሉን፣ ተው ጾማችንን እንጾምበት። እውነት ሁሉም ሃይማኖት ክርስቲያኑም ሙስሊሙም ጾም ላይ ነው አሁን ላይ። ስለዚህ አትበክሉን፣ አትነጅሱን። እንዴት ለምን ይመስላሉ? እና አሁን ልሰድባት እቺ ሴትዮ ግራ ገብቶኛል ማለት ነው። እውነት ለመናገር ህፃን ልጅ አውቃታለሁ። ውድ ቤተሰቦች ድራማ መሆኑን ለደነዘዘ ትውልድ አይገባውም። በነገራችሁ ላይ ያለው እንጂ አንድ ዱንዙዝ ልጆች አሉ። አብርሃም እና ሩታ የእውነትም የተጣሉ የሚመስላችሁ? እኔም እንደናንተ ያለሀሳብ መኖር ብችል ማለት ነው እኖር ነበር። እውነት እንደናንተ ለምሳሌ ያለሀሳብ ስላችሁ አብርሃምና ሩታ የእውነት ተለያይተው ነው ብሎ ያ የሚያስባውን ስለ ድራማ ስለምን የማያውቅ ሰው እኮ ያለሀሳብ ነው የሚኖረው። እኔም እንደናንተ በኖርኩኝ እውነት ለመናገር ደስ ይለኝ ነበረ ማለት ነው። እና ልጅቷ ጾመኛ ባልሆን እቀጠቅጣት ነበረ፣ ግን አልቀጠቅጣትም። ልጹምበት። በጾም ብቻ አይደለም እንግዲህ ስድብ የተከለከለው፣ በየትኛውም ሰዓት ስድብ ተከልክሏል። ኧረ ባጃችሁ ግቡ። ለማንኛውም አቶ አብርሃም ታደሰ ማለት ነው ሩታዬን ይዘህ እንደዚህ ዘና ፈታ በልሺ። አዎ አትወድህም አሉ ምናምን፣ አይንሽ ወደዛ ወደዚህ፣ አይኗ ወደዚህ ወደዚህ አላለም። ሚስትህን፣ ንግስትህን፣ የልጅህን እናት አይንህን ወደዛ ወደዚህ እንደ ዶሮ አይን ማለት ነው ወደዛ ወደዚህ ወደዛ ወደዚህ ሲሽከረከረ የነበረው ጢባ ጢቤ ሲጫወት የነበረው ያንተ አይን ነው ማለት ነው። እሱም አንዴ ወደ ሄርሜላ፣ አንዴ ወደ ሩታ፣ አንዴ ወደ ሄርሜላ። ወይኔ በላቸው። አይ ሄርሜላ ባጣቁ እያደረጋት እኮ ጋይስ አታሳዝናችሁ? ከሩታ ጋር የሆነ ነገር ተፈጠረ ብሎ ከሷ ጋር ሲሄድ ማለት ነው። ደግሞ እኮ ይሄ ሁሉ ድራማ ሲሰራና ይሄ ሁሉ ጉድ ሲፈጥርባችሁ እኮ እናንተ አብርሃምና ሩታ የእውነት ተጣልተው አብርሃምና ሄርሜላ የሚጋቡ የሚመስላችሁ ሰዎች ናቸው የምታሳዝኑኝ ከዚህ ሁሉ። ምክንያቱም የትኛው ሰው ነው አሁን ሚስቱ ጋር እየተመለሰ በሚስቱ የሆነ ነገር እንትን ተብዬ ተገፋውኝ ብሎ ሄርሜላ ጋር የሚሄደው? ከዛ አሁን ሚስቱ ስትፈልገው ተስቦ የሚመጣ እኔ እኮ የማይነቃ ትውልድ እኮ ነው ያለው። እና በዛ ላይ ደግሞ እነሱ ምን ያክል እንደሚንቁን ተረድቻለሁ ማለት ነው። በእናንተ ምክንያት እኛን ራሱ ታስገምቱናላችሁ እውነት ለመናገር። እና ውድ ቤተሰቦቼ እንግዲህ ሩታ አሁን ጠቅልላ በእጇ ልታስገባ ይመስለኛል። ምክንያቱም የማታው አካሄድ በእጇ የምታስገባ ነው የሚመስለኝ ሩታዬ ማለት ነው። አስገቢ ባልሽን ውሰጂ። አሁንም እንግዲህ አትወደውም አሉ ገለመኔ እያለ መጥቶልሻል ማለት ነው። ሩታን ከጎና አስቀምጠህ ብትመጣ ደግሞ የበለጠ ያምርብህ ነበረ። አትጾሙም እንዴ? እውነት አትጾሙም እንዴ? ምን ትሰራለህ? ዘፈን አይፈቀድም። ዘፈን በየትኛውም ጊዜ አይፈቀድም። በነገራችን ላይ ግን ብዙ ሰው ደግሞ በረመዳን ላይ አሁን በረመዳን ላይ የሚያቆሙ ዘፈን የሚያቆሙ ሰዎች አሉ። ዘፈን አቁመው መንዙም የሚጠቀሙ ሙስሊሞች ይገባቸዋል ብዬ አስባለሁ እውነት ለመናገር ማለት ነው። ምንድነው ዘፈንና መንዙማ አንድ ነው። ዘፈንም ምንድነው መንዙማም ዘፈን ነው አለቀ። ነገር ግን ብዙ ሰው አሁን በረመዳን ምን ያቆማሉ? ሙዚቃ አቁመን ብለው እንትን ይጠቀማሉ። መንዙማ ወላሂ እንዴት እንደሚያስቁ። እኔ እኮ ኢትዮጵያ እንዴት እንደሚያስቅ እኔ ነኝ ግራ ግብት ያለኝ ማለት ነው። በብዙ ነገር ግራ ገብቶኛል። ውድ ቤተሰቦች እናንተ መጣችሁ ለማየት ያብቃል። እናንተ
በሃይማኖቱ ጠንካራ ነው የተባለው ተበላሽቶ ነው የምታገኙት ማለት ነው። አሁን የአብርሃሙ ለምን ዘፈን ከፍቶ እንደመጣብን አላውቅም። ዘፈን ማነው በእንትን በጾም ብቻ የተከለከለው ተከልክሏል ያለው ልትሉ ትችላላችሁ። አይደለም አልተከለከለም፣ ግን እነሱ የሚያደርጉት የሚተገብሩት አሉ ማለት ነው። ከጾም ውጪ ዘፈን በጾም ሌላ ታሪክ ከጾም በኋላ ሌላ ታሪክ የሚፈጥሩ ወይም ደግሞ በእኛ በቃ በእስልምና ሃይማኖት ያሉ ሰዎች እንደዛ የሚያደርጉ አሉ። ብቻ ሁላችንም ወንጀለኞች ነን እውነት ለመናገር ግን እንደዛ የሚያደርጉ አሉ ማለት ነው። አሁን እዚህ ጋም ሳይ ሌላ ታሪክ ነው እና እንደዛ ነው የምላችሁ ውድ ቤተሰቦቼ። አቶ አብርሃም እንግዲህ እየዘፈነላት መጥተዋል ለሩታዬ። ከሄርሜላም ጋር አቀናብራችሁ የምትመጡ አላችሁ። ኮሜንት ስር ምስኪን ነፈር እውነት ለመናገር ምን አይነት ሞኝ ብትሆኑ ነው እውነት። ኧረ ሞኝ አትሁኑ፣ ተው፣ አታቀናብሩ ማለት አቀናብሩ፣ ግን ምኞት አትመኙ። ምኞት አይከለከልም ነው የሚባለው ለነገሩ። ማለት አይጋቡም። አስረግጬ ነው ነገርኳቸው። እኔ ውሸት አይደለም መዋሸው፣ እየዋሸዋቸው አይደለም። ከሄርሜላ ጋር ወደፊት አትበሉ። ከሄርሜላ ባልሽ ጋር ተመለሽ ይበሏት፣ ትዳርሽ ጋር ተመለሽ፣ ልጅሽ ጋር ተመለሽ ይበሏት። ነውር አይደል እንዴ? እውነት በጣም ነውር ነው። እና ይሄ የምላችሁ ትዳር ላይ ስለሆነች ነው። ሲቀጥል ደግሞ የደስታ ልጅ የኔ ነው ያለችዋ ሴትዮ ልጅ ህፃኗ ልጅ አውቃታለሁ። ሴትዮቱ አላውቃትም፣ ህፃኗን አውቃታለሁ። ልጄ ናት ብላ የደስታ ልጅ ናት ብላ የመጣች አይደል ማለት ደግሞ ማስፈራሪያ ትሰጣለች እዚህ ጋር። ከዚህ በኋላ ማስጠንቀቂያ ነው የምሰጣት። አሁን ሴት ሄድላቸው እውነቴ ነው ብላችሁ በያት ይላሉ ደግሞ ሄይ ምን ይመስላሉ። እና እንትን አትበሉ ማለት አትጃጃሉ፣ እንደኔ ኮስተር በሉ። ለማንኛውም እንግዲህ ውድ ቤተሰቦች የሄርሜላ ደጋፊዎች እንግዲህ ትንሽ እየቆያችሁ ሊገባችሁ ይችላል ማለት የአብርሃምና ሩታ ታረቅን ብለው ሲመጡ ማታም እንግዲህ አምሮብሃል፣ አምሮብሻል ምናምን ሲባባሉ ነበር። አይታችኋል በአይናችሁ ማለት ነው። ስለዚህ ለማንኛውም ሁላችንም ለማየት ያብቃል። ግን ጾማችሁ ጾሙ፣ አትሰዳደቡ። እውነት ለመናገር እንዴ ምንድን ነው ከአመት በኋላ ለሚመጣላችሁ ጾም እዚህ ጋር በውሸት ለሚሰራ ድራማ አትሰዳደቡ። እውነት ነው የምላችሁ። እኔ አልሳደብም ልንቅችም ማለት ነው። ግን እቺ አሁን ህፃን ልጅ መታ ለሩታ ማስፈራሪያ የሰጠችዋ ሴትዮ ልሰድባት አንድ ሁለት ብዬ ነበረ። ለምን አንደኛ ልጅቷ የሰው ልጅ ናት፣ ሁለተኛ ደግሞ ውሸታቸው ጥግ ድረስ ሆኗል። እና በሰው ልጅ ሰው ሄርሜላ በልጇ ነገደች፣ በሩታ ልጅ ተነገደበት። አሁንም መልሰው ደግሞ ጭራሽ የሌላ ሰው ልጅ አምጥተው ሲነግዱ ደግሞ በጣም ነው የሚደብረው፣ በጣም ነው የሚያስጠላው። ያ ነገር እንትን ብሎ ነበረ። ግን ሴትዮ አርፈሽ ትቀመጪ እንደሆነ አርፈሽ ተቀመጪ፣ ጾምሽ እንድጾሚ እንደሆነ ጾሚ ብዬ ራሴን አሳምኛታለሁ። እናንተም ራሳችሁን አሳምናችሁ ራሳችሁን ከእንደዚህ አይነት ነገር ተጠበቁ። እውነቴን ነው የምላችሁ። እነሱ እኮ የሚታያቸው ገንዘብ ነው፣ እኛን ያወናጅሉናል፣ ወንጀል ውስጥ ይከቱናል ማለት ነው። ሩታና አብርሃም አብረው ነው የሚኖሩት። ሲጀምር በቅርቡ ቡታጀራ ሊመጡ ነው። ውድ ቤተሰቦች እውነቱን ልንገራችሁና ማለት ነው። እናንተ ላታምኑ ትችላላችሁ፣ ግን እመኑ፣ እኔ አልዋሻችሁም። ከመጡ ማለት አያሳዩም። እነሱ ብዙ ጊዜ ቢመጡም ሳያሳዩ ነው የሚያልፉት፣ ግን ሊመጡ ነው ማለት ነው ወደዚህ። ለምን እንደሚመጡ እንግዲህ በራሳቸው ይፋም ሊያደርጉ ይችላሉ። እና ውድ ቤተሰቦች ሰላም ሁኑልኝ በያላችሁበት።